ሰላም የኢትዮ ቴክኖሎጂ ሶሉሽን ቤተሰብ እንደምን አላችሁ? በዚህ ዘመን ቴክኖሎጂ በየቀኑ በሚባል ደረጃ በአዲስ ፍጥነት እየተቀየረ ይገኛል። በዙሪያችን የምንታዘባቸው ነገሮች በሙሉ ኤአይ ከስልካችን እስከ መኪናችን፣ ከዕለት ተዕለት ስራችን እስከ ጤናችን ድረስ በጥልቀት እየገቡ ነው። ሰው ሰራሽ ሮቦቶች ሰዎችን በስራ ቦታ ለመደገፍ ዝግጁ ሆነዋል። አውቶሜትድ መኪኖች መንገድ ላይ እያየን ነው። ኳንተም ኮምፒውቲንግ ደግሞ አዲስ የዲጂታል ዘመን በራፍ ላይ አድርሶናል። በዛሬው ቪዲዮአችን በዚህ ዘመን ዓለማችንና አኗኗራችንን ሙሉ በሙሉ እየቀየሩ ያሉ 17 ዋና ዋና የቴክኖሎጂ አዝማሚያዎችን በቀላልና ግልጽ በሆነ አማርኛ እንቃኛለን። ቪዲዮውን እስከ መጨረሻው በመከታተል አዳዲስ የቴክኖሎጂ እውቀቶችን ይሸምቱ። የመጀመሪያው ኤአይ ወይም አርቲፊሻል ኢንተለጀንስ ሲሆን አሁን ባለንበት ዘመን ኤአይ በቀላል የጽሑፍ መልስ እንዲሁም ቻትቦት ደረጃ ላይ ብቻ አይደለም ያለው። የሰዎችን ሥራ ለማቅለል፣ መረጃዎችን በመተንተን ነገሮችን ለመተንበይ፣ አዳዲስ ነገሮችን ለመፍጠርና የውሳኔ አሰጣጥን ለማጎልበት መሠረታዊ መሳሪያ ሆኗል። በትምህርት፣ በንግድ፣ በሕክምናና በሶፍትዌር ልማት ውስጥ የኤአይ ሚና ከጊዜ ወደ ጊዜ እየጎላ መጥቷል። በሁለተኛ ደረጃ ደግሞ የምናየው ጄነሬቲቭ ኤአይ ነው። ይህ ቴክኖሎጂ ከጽሑፍ ጥያቄ ብቻ ምስል፣ ቪዲዮ፣ ሙዚቃና ውስብስብ የኮምፒውተር ኮዶችን በሰከንዶች ውስጥ የማመንጨት አቅም አለው። በተለይ ለዩቲዩበር፣ ለዲዛይነሮች፣ ለፕሮግራመሮች እና ለይዘት ፈጣሪዎች ኮንተንት ክሪኤተርስ ስራዎችን የሚያፋጥን ትልቅ የፈጠራ ዕድል ይዞ መጥቷል። ሶስተኛው ኤአይ ኤጀንት ነው። እነዚህ የኤአይ አይነቶች ትዕዛዝ ተቀብለው መልስ መስጠት ብቻ አይወሰኑም። አንድ ግብ ወይም ስራ ስንሰጣቸው ራሳቸው አቅደው ደረጃቸውን ዘርዝረው ስራውን አከናውነው ሙሉ ውጤት የሚያስረክቡ የመፍትሄ አካላት ናቸው። ይህም በወደፊት የስራ አካባቢ ውስጥ ትልቅ ለውጥ እያመጣ ይገኛል። አራተኛው ሂዩማኖይድ ሮቦትስ ናቸው። እኒህ የሰው አካላዊ ቅርጽና እንቅስቃሴን የሚመስሉ ሮቦቶች ናቸው። በፋብሪካዎች፣ በዕቃ መጋዘኖች እና ለሰው ልጅ አስቸጋሪና አደገኛ በሆኑ የሥራ ቦታዎች ላይ ሰዎችን አግዘው እንዲሰሩ ታስበው የተሰሩ ናቸው። ዓላማቸው ሰዎችን ሙሉ በሙሉ መተካት ሳይሆን የአካላዊ ሥራዎችን ጫና መቀነስ ነው። አምስተኛው ሰልፍ ድራይቪንግ ካርስ ወይም ራሳቸውን የሚነዱ መኪኖች ናቸው። ከፍተኛ ጥራት ያላቸው ካሜራዎች፣ ሴንሰሮችና ኤአይን በማጣመር መኪኖች አካባቢያቸውን በመረዳት ሰዎችንና እንቅፋቶችን ለይተው የመንዳት ውሳኔ መስጠት ጀምረዋል። ይህ ቴክኖሎጂ የወደፊቱን የትራንስፖርትና የመጓጓዣ ስርዓት ሙሉ በሙሉ እየቀየረ ይገኛል። ስድስተኛው ኳንተም ኮምፒውቲንግ ነው። የተለመዱት ኮምፒውተሮቻችን በቢትስ ወይም 0-1 መረጃን የሚያሰሉ ሲሆኑ ኳንተም ኮምፒውተሮች ግን የኳንተም ፊዚክስ መርሆችን ይጠቀማሉ። ይህ ከተለመዱት ኮምፒውተሮች በቢሊዮን እጥፍ በሚበልጥ ፍጥነት እጅግ ውስብስብ የሆኑ የሳይንስና የምርምርና የሂሳብ ቀመሮችን እንድንፈታ ያስችሉናል። ሰባተኛው ኤአይ ቺፕስ ነው። የኤአይ ሞዴሎች እየተወሳሰቡና እያደጉ ሲሄዱ እነሱን ማካሄድ የሚችሉ ኃይለኛ የሃርድዌር ማቀናበሪያዎች አስፈላጊነት ጨምሯል። እንደ ጂፒዩ እና ኤንፒዩ ያሉ ልዩ የኤአይ አክሲለሬተርስ የሰው ሰራሽ አስተዋይነት ስራዎችን በፍጥነትና በብቃት ለማስኬድ መሰረታዊ መሰረቶች ሆነዋል። ስምንተኛው ኢጅ ኤአይ ነው። የኤአይ ስሌቶች በሙሉ ወደ ሩቅ የኢንተርኔት ሰርቨር ወይም ክላውድ መሄድ ሳያስፈልጋቸው በራሱ በስልካችን፣ በካሜራችን ወይም በላፕቶፓችን ላይ በቀጥታ ያከናውናሉ። ይህም የኢንተርኔት ፍጥነት ችግርን ከመቅረፍም በላይ የመረጃ ደህንነትን ወይም ፕራይቬሲ ለማስጠበቅ ትልቅ አስተዋጽኦ አለው። ዘጠነኛው የ6ጂ ቴክኖሎጂ ነው። 5ጂ በዓለማችን ላይ እየተስፋፋ ባለበት በዚህ ወቅት የ6ጂ ምርምርና ልማት በከፍተኛ ሁኔታ እየተከናወነ ይገኛል። ይህም የሞባይል ኔትወርክ እጅግ ከፍተኛ የቪዲዮ ዳታ ፍጥነት፣ ቅጽበታዊ ምላሽ ወይም ሎው ሌቴንሲ እና በቢሊዮን የሚቆጠሩ መሳሪያዎችን የማግኘት አቅም ይዞ ይመጣል። አስረኛው ስፓሻል ኮምፒውቲንግ ሲሆን ይህ ዲጂታል ነገሮችን በእውነተኛው ዓለም ክፍተታችን ውስጥ አዋህደን እንድናይና እንድንጠቀምበት የሚያስችል ቴክኖሎጂ ነው። በኤአር እና ቪአር አማካኝነት የዲጂታል እና የእውነተኛውን ዓለም ድንበር እየጠፋ ሲሆን ይህም
ለተጫዋቾች ብቻ ሳይሆን በትምህርት፣ በሕክምና ስልጠና እና በዲዛይን ስራዎች ላይ ጥቅም ላይ የዋለ ነው። 11ኛው ስማርት ዌራብልስ ነው። እንደ ስማርት ሰዓቶች፣ ስማርት መነጽሮች እና ሌሎች በሰውነታችን ላይ የምንለብሳቸው የቴክኖሎጂ መሳሪያዎችን አቅማቸው በጣም እያደገ መጥተዋል። እነዚህ መሳሪያዎች ከኤአይ ጋር በመዋሃድ ጤናችንን፣ እንቅስቃሴያችንን እና የዕለት ተዕለት ውሳኔዎቻችንን በቅርበት መከታተል አስችለውናል። 12ኛው ኢንተርኔት ኦፍ ቲንግስ ወይም አይኦቲ ነው። የቤታችን ዕቃዎች፣ መኪናዎቻችን እንዲሁም የፋብሪካ ማሽኖቻችን እና ልዩ ልዩ መሳሪያዎቻችንን በኢንተርኔት አማካኝነት እርስ በርሳቸው መረጃ መለዋወጥ ችለዋል። ይህም የስማርት ኤሌክትሮኒክስ አጠቃቀምን እና የስማርት ከተሞች ግንባታን እውን እያደረገ ነው። 13ኛው የኤአይ የባዮቴክኖሎጂ መጣመር ነው። በሕክምናና በስነ ህይወት ወይም ባዮሎጂካል ሪሰርች ምርምሮች ውስጥ ኤአይ ውስብስብ መረጃዎችን በጥልቀት ለመተንተን እየረዳ ይገኛል። ይህም ለአዳዲስ መድኃኒቶች ግኝት፣ ለበሽታዎች ቅድመ ምርመራና ለግል የሕክምና አገልግሎት ከፍተኛ አስተዋጽኦ እያበረከተ ነው። 14ኛው የታዳሽ ኃይል ቴክኖሎጂ ነው። የፀሐይ፣ የንፋስና የኃይል ማከማቻ ወይም ባትሪ ቴክኖሎጂ በከፍተኛ ፍጥነት እያደጉ ይገኛሉ። በተለይም የተሻሻሉ የባትሪ ቴክኖሎጂዎች ለኤሌክትሪክ መኪኖች እና ለንጹህ ኃይል አጠቃቀም አዲስ አቅም ፈጥረዋል። 15ኛው ሳይበር ሲኩሪቲ ነው። የዲጂታል መሳሪያዎች አጠቃቀም በመጨመር ቁጥር የሳይበር ጥቃቶችና ስጋቶችም አብረው ይጨምራሉ። ስለዚህ በኤአይ የተደገፉ የደህንነት ስርዓቶች፣ የግል መረጃዎች ጥበቃ እና የማንነት ማረጋገጫ ቴክኖሎጂዎች ከምንጊዜውም በላይ አስፈላጊ ሆነዋል። 16ኛው ክላውድ ኮምፒውቲንግ እና ዲስትሪቢዩቲንግ ኮምፒውቲንግ ናቸው። ድርጅቶችና ተቋማት ትላልቅ መረጃዎችን፣ ቢግ ዳታ እና የኤአይ ስራዎችን ለማስኬድ የክላውድ መሰረተ ልማቶችን በስፋት እየተጠቀሙ ነው። ይህ ቴክኖሎጂ የትኛውንም ቦታ ሆነን በከፍተኛ ፍጥነት ዳታዎችን እንድናቀናብር ያስችለናል። እና የመጨረሻው ዲጂታል ትዊንስ ነው። ዲጂታል ትዊን ማለት የእውነተኛ አካላዊ ነገር ማሽን ወይም አጠቃላይ ስርዓት ዲጂታል ቅጂ በኮምፒውተር ላይ መፍጠር ማለት ነው። ይህም በፋብሪካዎች፣ በኢንጂነሪንግና በከተሞች ግንባታ ወቅት እውነተኛው ስራ ከመጀመሩ በፊት ሁሉንም ነገር በዲጂታል መልኩ ሞክሮ ስህተቶችን ለማረም ያስችላል። እንግዲህ ተመልካቾቻችን በዚህ ዘመን ዓለማችንን እየቀየሩ ያሉ 17 የቴክኖሎጂ አዝማሚያዎችን ተመልክተናል። እነዚህ ቴክኖሎጂዎች በተናጠል መልኩ ሳይሆን እርስ በርሳቸው፣ ለምሳሌ ኤአይ ከሮቦቲክስ ከሕክምናና ከሳይበር ደህንነት ጋር ሲጣመሩ የሚያመጡትን ለውጥ እጅግ አስደናቂ ነው። እናንተስ ከእነዚህ 17 ቴክኖሎጂ ውስጥ የትኛውን የሰውን ልጅ ሕይወት በይበልጥ ይለውጣል ብላችሁ ታስባላችሁ? ሐሳባችሁን ኮሜንት ላይ ያጋሩን። ቪዲዮ ከተመቻችሁ ላይክ ማድረጉን አትርሱ። ለተጨማሪ የቴክኖሎጂ መረጃዎች፣ ትምህርቶች እንዲሁም ቲፖች ኢትዮ ቴክኖሎጂ ሶሉሽንን ሰብስክራይብ ያድርጉ። ጤና ይስጥልን። ደህና ሁኑ።